በሌላ በኩል ደግሞ አብይ ራሱ ሊገሉኝ አስበዋል እነ ሽመልስና እነ ሽመልስ እነ ደመላሽ ቡድን ብሎ እሱም ተናግሯል። ምንድን ነው እየሆነ ያለው የሚለውን እሱ ላይም የተለያዩ መረጃዎችን ሰብስቤያለሁ። ምንስ ያመለክታል የሚለውን ነገር ከዛ ያለው እውነታ ምንድን ነው የሚለውን በደንብ እናወራለን። ከዛ ቀጥሎ ደግሞ ወደ መጨረሻ አካባቢ ይሄ ነገር ምንድን ነው? የአብይ ሳይኮሎጂ ምን ይመስላል? የአብይ ስብዕና ምንድን ነው? በጣም አደገኛ የሆነ ዳርክ የሆነ ሳይኮሎጂ ያለው አብይ ትንሽ ወደ ኋላም መለስ ብዬ አይቼ ሳይንሱስ ምን ይላል ብዬ መጨረሻ ላይ መደምደሚያ እንሰጣለን። እስከ መጨረሻ ድረስ ተከታተሉኝ ያልኩኝ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ላይክ፣ ኮመንት፣ ሼር ወሳኝ ነው። ቀጥታ ወደ መጀመሪያ ሀሳቤ ልሂድ። የመጀመሪያ ሀሳብ ምንድን ነው? ጽምዶ የተባለው አብቹን አዲስ አበባ ውስጥ ለመግደል እየተዘጋጀ ነው የሚል በኦሮሚያ ብልጽግና ውስጥ በሰፊው እየተወራ ነው። አብቹን ሊገሉ ነው እየተባለ ነው። አብቹ ማለት እንግዲህ አብይ ማለት ነው። ያ ነገር እየተወራ ነው። የዚህ ተቃራኒ ደግሞ የሚሆነው አብይ ራሱ የተናገረው የነ ሽመልስ የነ ደመላሽ ቡድን በጣም ሰው በሊታ የሆኑ የአብይ ተላላኪዎች ራሳቸው ሊበሉኝ ነው ብሎ አብይ ተናገረ። ሊገሉኝ ነው እንደዛ አስቧል፣ 4 ነጥብ አስቧል ብሎ ተናገረ አብይ። ከዛ የራሱን መዋቅር ኦሮሚያ ውስጥ በተለያዩ ዞኖች ውስጥ ሂዶ የሽመልስ ቡድን ናቸው የተባለውን ቴስት እያደረጉ ነው። ምንድነው ይሄ ነገር ብለን መጠየቅ አለብን። የተወሰኑ 4 ነጥቦች ማንሳት ይቻላል በዚህ ዙሪያ። የመጀመሪያ ጉዳይ አብይ በዚህኛውም አብይ ሊገሉኝ ነው። የሰሜኑ ጽምዶ የተባለውም ሻቢያ ወያኔ አብይ ሊገሉ ነው ከተባለ አብይ ሊገደል ነው። ሐሳቡ ህዝብ ውስጥ እንዲሄድ ነው የተፈለገው። በተለይ የኦሮሚያ ህዝብ እዚህ ላይ ማየት ያለብን ይሄ ሁለቱም ከአብይ ነው የሚመጣ። ወያኔ ሻቢያ ምናምን ጽምዶ ሊገሉኝ ነው እዚሁ አዲስ አበባ ብሎ የሚያስወራው ራሱ አብይ ራሱ ነው። ወያኔና ሻቢያ አብይን አዲስ አበባ ውስጥ ለመግደል እየሞከሩ ነው አይደለም፣ የምናውቀው ታሪክ የለም። ግን ይሄ ነገር ከአብይ የመጣ የኦሮሚያ ብልጽግናዎች ዝም ብሎ ይሄንን አናፍሱም። ኦሮሚያ ውስጥ ዶክመንት አዘጋጅተው ኦሮሚያ ውስጥ የሰሜኑ ጭራቆች ምናምን ብሎ እነሱ የሚሰይሙት ጽምዶ የተባለው ማለት ነው ሊገሉኝ ነው እዚሁ አዲስ አበባ ውስጥ ብሎ አብይ ተናገረ። ይሄንን የኦሮሚያ ብልጽግናም የሚያስተጋባው የአብይን ነው። ግን ሻቢያም ይሁን ወያኔም ይሁን ሌላውም ቢሆን አብይን አዲስ አበባ ውስጥ ለመግደል እያሰቡ ነው አይደለም፣ የሚናውቀው ታሪክ የለም። ውጊያ ውስጥ ስላለች ኢትዮጵያ ማንም ሰው ሊገደል ይችላል፣ የታወቀ ነገር ነው። ግን አብይ ቀድሞ ይሄንን እያስወራ ነው። እንዲወራለት አስቦ ኦሮሚያ ውስጥ እየተወራለት ነው። ዋናው ነገር አብይ ለምንድን ነው የኦሮሚያ ብልጽግና ይሄንን የሚያስወራ የሚለውን መጠየቅና መልስ መስጠት ነው። ይሄኛው እንደከዚህም በፊቱ
የቀንጅቦች ሊገሉኝ ነው ብሎ ነው እንግዲህ ወደ ሰሜኑ ጦርነት ወደ ትግራይ ጦርነት የተካሄደው። አብይ አሁንም ጭንቅላቱ ሊገሉኝ ነው ካልኩ ህዝቡ ለኔ ይደግፈኛል፣ ህዝቡ የኔ ህዝብ ነው፣ ሊነሳልኝ ይችላል ብሎ አብይ ስለሚያስብ አሁንም የተመሳሳይ ሙዚቃ ነው የሚያሰማ። አብይ ሊገሉኝ ነው ካለ ይሄ እኮ ምስኪን ጠቅላይ ሚኒስቴር ነው፣ እንዴት ይገደላል? ወያኔዎች ለምንድን ነው አብቹዋችን የሚገሉት? ሻቢያ ለምንድን ነው አብቹን የምትገለው? ምናምን ጽምዶ ለምንድን ነው አብቹዋችን አዲስ አበባ ላይ የሚገለው ብሎ ህዝቡ ያስባል ብሎ አብይ ያስብ። እንደዛ ነው የሚወስደው። አሁንም የኦሮሚያ ህዝብ ሌሎችም ህዝቦች ወያኔ አብይን ልትገል ነው ከተባለ ይነሳልኛል ብሎ ያስባል። ብልጽግና የኦሮሚያ ብልጽግና በዛ ደረጃ ነው አሁንም ተመሳሳይ ሙዚቃ ይዘው የወጡት። ምንድን ነው የሚባለው? በመስቀል ቀን ጆሮው የተዳፈነ የመስቀል ዕለት የሚዘፈነውን ዘፈን እየዘፈነ ይቀጥላል፣ ይሞታል ይባላል። ነምኒ ጋፍ መስቀላ ጉሪ ዱዴ ዮኮ ጀቻፋ ይባላል። በኦሮሚያ አካባቢ ይሄ ይታወቃል። በመስቀል ዕለት ጆሮውን ያጣ ተመሳሳይ የሚባለውን የሚዘመረውን እየዘመረ ይሞታል ይባላል። አንዱ ይሄ ነው። ህዝቡ ሊነሳ በቃ እኔን ይደግፈኛል፣ ጽምዶ እንዳይመጣብኝ፣ የሰሜኑ ጭራቅ ምናምን እንዳይመጣብኝ ህዝቡ ሊነሳልኝ ይችላል ብሎ ለዛ ብሎ ሻቢያና ምናምን ወያኔ ሊገሉኝ ነው ብሎ በኦሮሚያ ብልጽግና በኩል ወደ ታች እንዲሄድ የተደረገበት ምክንያት አንዱ ይሄ ነው። አሁን እዚህ ላይ እኔ ጦርነት ከገጠሙ አብይ ወይ ይጠፋል ወይ ከተያዘ ደግሞ ለፍርድ ይቀርባል። ፎርሹር ማንም ሰው አብይን አይገልም። ፎርሹር የህግ በላይነት ሲከበር ኢትዮጵያ ውስጥ አብይ ለፍርድ ይቀርባል። በፍርዱ ሂደት ፍርዱን ይወስዳል እንጂ ማንም ሰው አብይን አይገልም። እንደ አብይ ሌላው አብይን የሚረሽን አይመስለኝም። አብይ ግን ማንንም ሰው ካገኘ በድሮን ይጨፈጭፋል። እናቶችን፣ አባቶች ዛሬ አማራ ክልል፣ ኦሮሚያ ክልል፣ ትግራይ ክልል በድሮን እየተመታ ነው። ከተቻለ አመራሩን መግደል ይፈልጋል አብይ። ግን ሌሎቹ አብይን መግደል በዚህ ሰዓት ያንንን እያሰቡ ነው የሚል መረጃ የለኝም። ግን በእኔ እምነት ማንም ሰው መሞት የለበትም፣ መያዝ አለበት። ከዛ ለፍርድ ይቀርባል። በፍርዱ ሂደት ደግሞ ፍርድ ቤት የሚወስነውን ውሳኔ ይቀበላል አብይ። ያ ነው የሚሆነው። ከዛ ውጭ ግን አብይ ይሄንን ነጠላ ዜማ የለቀቀው አቢቹ ሊሞት ነው፣ በቃ ሊገሉት ነው አቢቹን ምናምን ሲባል ህዝቡ እንዴታ ብሎ ይነሳልኛል ብሎ ኦሮሚያ ውስጥ ይሄንን ለቁ እንትን ብሏል። አንዱ ይሄ ነው። ሌላኛው በጣም ወሳኝ የሆነው የሽመልስ አብዲሳና የደመላሽ ጉዳይ ነው። ሽመልስ አብዲሳና ደመላሽ ገብረ ሚካኤል እንግዲህ በአሁኑ የስልጣን ጉዳይ ላይ እነኚህ ሰዎች የአብይ ተላላኪዎች ናቸው። አብይ ፈጽሙ ያሏቸውን ይፈጽማሉ። ኦሮሚያ ስቃይ ውስጥ የገባች፣ ኢትዮጵያ ስቃይ ውስጥ የገባች በእነኚህ ሰዎች ናቸው። አብይ የሚያዛቸው ሰዎች እና አሁን በጣም ወሳኝ የሆነው ምንድን ነው እየተካሄደ ያለው ኦሮሚያ ውስጥ የሚለውን ትንሽ ገፋላል። እንግዲህ ማንም ሰው አይጠብቅም አብይና ሽመልስ ደመላሽ ይጣላሉ ተብሎ አይጠበቅም። በምንም ተአምር ማንም ሰው አያምንም። ይሄንን አይሆንም። ለምን? ያው ምን ፈልጎ መሆን አለበት ነው አይደል? ግን
አብይ ሽመልስ ልጄ ነው ብሎ ነው የሚጠራ። 10 ዓመት ነው የለፋውበት ልጄን አልከዳም ብሎ ያወራል በየጊዜው። ግን በኋላ የአብይ ስብዕናን ዲስከስ አደርጋለሁ ያስባል። አብይ አደገኛ ነው ሽመልስ ብሎ ያስባል። አብይ ስብዕናውን በኋላ እናወራለን። ለምን እንደዛ የሚያስብ አይ አብይ ራሽናል ነው የሱ ተላላኪ የሆነውን ጨፍጫፊ የሆነውን ሰውዬ አይጠረጥርም አብሮ ነው የሚሞቱት ምናምን ብለን ራሽናል ማይንድ ያለን ሰዎች እናስባለን። ግን አብይ የሱ ስብዕና የሱ ፐርሰናሊቲ ዲስኦርደር ወደዛ የሚወስድ ፐርሰናሊቲም አለው አብይ። በኋላ አወራለሁ በዲቴል። አሁን ምንድን ነው እየተወራ ያለው? ኦሮሚያ ውስጥ ሽመልስ በቅርብ ጊዜ ታሞ ዱባይ ነበር። ታሞ ዱባይ በነበረበት ጊዜ ሲወራ የነበረው እንዳውም በቃ ለህይወቱ ያሰጋል፣ አይመለስም፣ ሽመልስ ጠፋ፣ ሽመልስ የሆነ ነገርማ ሆኗል፣ ወይ ተገሎም ሊሆን ይችላል፣ አብይ አፍኖት ሊሆን ይችላል። ያልተባለው ነገር የለም። ግን ሽሜ ከዱባይ ችግሯን ጨርሳ ድና ተመለሰች። ያኔ የጀመረው አንዳንድ በውስጥ በኩል የሚወሩ ነገሮች ነበሩ። አብይ ሽመልስ ላይ ጥርጣሬ ፈጥሯል፣ ሽሜን መጠራጠር ጀምሯል የሚባል ውስጥ ለውስጥ ሲወራ ነበር። ከዛ በኋላ ደግሞ አይ እሱ እኮ ልሞትም ይችላል ተብሎ ሲወራ አይ የሆነ ነገርማ አለ፣ ልሞት ይችላል ከተባለ አብይ የሆነ ነገር ሊያደርግ ነው ተብሎ ተወራ። በአንድ በኩል ደግሞ አይ ተመረዘ እኮ ምናምን የተባለም አለ። ማን ነው የሚመርዘው? አሁን ሽመልስ ይመረዛል? ኧረ ተው። የእሱ የሚበላው እህል በየቀኑ የሚያስገባው መዓት በመሆኑ ትንሽ የጨጓራ መርዝ ሊሆንበት ይችላል። ከዛ ውጭ አይመስለኝም። ብቻ የሚወራው ሌላ ሌላ ነው። ሽመልስ ዱባይ ሄዶ ታክሞ ተመለሰ። ከዛ በኋላ ሲወራ የቆየው አለ። ከዛ አሁን ምንድን ነው የመጣ? የአብይ መዋቅር ነው። ይሄንን አብይ ለራሱ መዋቅር ተናገረ። ሽመልስና ደመላሽ እኔን ለመግደል አስቧል ብሎ ተናገረ። ባይዘው ይሄንን እኔ እዛው የአብይ ቅርብ ሰው ነው የምነግረኝ። ከዛ የአብይ መዋቅር ከቤተ መንግስት ጀምሮ ኦሮሚያ ውስጥ አንዳንድ ነገሮችን ልንሰራ ነው ብሎ መኪናቸው ሪፐብሊካን ጋርድ መኪና ነው የሚነዱት፣ አይጠየቁም። ከቤተ መንግስት ምናምን ከተባለ ኧረ በቃ የሚጠይቁትን ነገር ትሰጣለህ። እና የሆነ ቴስት ሲያደርጉ ለሰው ይናገራል። ምንድን ነው የምትሰሩት ሲባል አይ እኮ እኛ የጽምዶ ምናምን ስንፈራ ሽመልስ አብዲሳ እና ደመላሽ ቡድን አብቹን ሊገሉ አስቧል። ይሄ ደግሞ ከአብቹ ራሱ ነው አቅጣጫ የተሰጠ። ስለዚህ ወረድ ብላችሁ በኦሮሚያ ደረጃ አንዳንድ ነገሮችን ለይታችሁ ኑ ተብለን ነው። እነኚህ ሰዎች ኦሮሚያ ዞኖች፣ ከተሞች ላይ የተመደቡ ሰዎች ናቸው ከቤተ መንግስት እና አሰስ እያደረግን ነው። ምንድን ነው እነ ሽመልስ እየሰሩ ያሉት? በእጃዙር እንደዛ እያደረግን ነው፣ ይቅርታ እና ብለው ይናገራሉ። እና ምንድን ነው እየሆነ ያለው ይሄ ነገር ብዬ ብዙ ሰዎችን ጠይቄያለሁ። አንዳንድ ሰዎችም እውነት ነው እንዳውም ኮምፕሊኬትድ የሆነ ነገር ይሰጣሉ። የደመላሽ ቅርብ ሰውም እንደዛ አይነት ማለት ከአብይ ጋር እንደተጣሉ ይወራል። ግን እኔ ከተጠየቅኩኝ
ደመላሽና ሽመልስ ከአብይ ጋር ነው የሚሄዱት። ያ ራሽናል ሁኜ የምናገረው ነው። አሁን አብይ በዚህ ሰዓት ለምንድን ነው ይሄንን የሚያስወራው? በተለይ ኦሮሚያ ውስጥ ይሄ ነገር እንዲወራለት ለምንድን ነው የፈለገው አብይ የምለውን የአብይ ጭንቅላት ችግር በኋላ አወራለሁ። ግን የፖለቲካ ኢምፕሊኬሽኑን ብቻ ላውራው። ምን እያሉ ነው? ኦሮሚያ አካባቢ ኦሮሚያን የበጠበጠው ኦሮሚያ ውስጥ ግድያዎችን የሚመሩ ሽመልስና ደመላሽ ናቸው፣ አብይ አይደለም የሚል መልእክት እያስተላለፉ። አብይ አህመድ ብፁዕ ወቅዱስ ነው፣ እሱ ንጹህ ነው። ማን ነው ወንጀለኛው? ሽመልስና ደመላሽ ናቸው። ስለዚህ ህዝቡ አብይን ሊደግፍ ይገባል። እነኚህ አውሬዎችን ደግሞ አብይ ይመታል። እንዳውም እነኚህ አብቹ ሊበሉ ያስቡ ናቸው የሚል ኦሮሚያ ውስጥ ይህንን መልእክት ይዞ ከቤተ መንግስት ይዞ ኦሮሚያ ውስጥ እየተንቀሳቀሱ ነው። ይሄ የቤተ መንግስት ሰዎች ናቸው፣ የአብይ ሰዎች ናቸው። አይ እነኚህም እኮ የአብይ ሰዎች ናቸው። አዎ ሽመልስና ደመላሽ የአብይ ቀኝ እጅ ከአብይ እኔ 100% የምናገረው ሽመልስ አብዲሳ እና ደመላሽ አብይ ላይ አይናገሩም። ግን አብይ ደግሞ የሳይኮሎጂ ችግር ስላለበት በኋላ አወራለሁ። እነኚህ ሰዎችን ላለማመን መፍራት ይችላል። አይ ምን ደደብ ነው እንደ አብይ ካላችሁ በጣም ከኢትዮጵያ ሕዝብ ውስጥ ቁጥሩ አንድ ደደብ የሆነ ሰው ራሱ አብይ ነው። በጣም በድድብና ቁጥሩ አንድ ነው አብይ። ለምን እንደዛ አልክ? በኋላ አወራለሁ። ይሄንን የጭንቅላት ጉዳይ ስለሆነ ስለዚህ አሁን እሱ አብይ ራሱን አንደኛ ንጹህ ሆኖ ለመቅረብ እነኚህ ሰዎችን ኃጢአተኞች ናቸው፣ እኔ አይደለሁም አንተን የገደልኩ፣ የገደለ ሰው ሽመልስ ይባላል፣ አንተን የጨፈጨፈ ያፈናቀለ ደመላሽ ይባላል፣ ስኳዶችን የመራ እነኚህ ናቸው፣ ከረዩ አባገዳዎችን የጨፈጨፉት እኮ እነኚህ ናቸው እንጂ አብይ አይደለም የሚል ይሄንን የአብይ ደህንነቶችን ቀስ ብላችሁ ጠይቁ። እኔ ስለ ከረዩ አባገዳ ደጋግሜ ሳወራ አብይ ምን አጠፋ ያለኝ ሰው አለ። አንድ ትልቅ ብሔራዊ ደህንነት ሰው ከዚህም በፊት ያው አብረን እኔ በመንግስት ውስጥ በነበርኩበት ጊዜ እኛ እንዳውም ገፍቴን ያስገባነው ልጆች አሉ ብሔራዊ ደህንነት ውስጥ አሉ። እነሱ አሁን ፌስቡክ ላይ የሚጽፉ ሽመልስ ያጠፋውን አብይ ስም ለምንድን ነው የምታነሱት ይሉኛል። እና አብይ ያደረገ ያለው አይኔ ያላጠፋውን እጄ ከደሙ ንጹህ እነኚህ ናቸው የኦሮሞ ጠላት የሆኑት ብሎ ኦሮሚያ ውስጥ እንትን ያደርጋል እንዲጠሉ። ከዛ ደግሞ ምንድን ነው የሚሆነው? መጨረሻቸው እነኚህ ሰዎች የአብይ ተላላኪ ሆኖ እንዲቀሩ ያደርጋል። ይሄ ፖለቲካው እንትኑ ኢምፕሊኬሽኑ ነው። አብይን ሊገሉ ነው ከተባለ እነኚህ ኦልሬዲ ህዝብ ውስጥ ከተወራ እነኚህ ሰዎች በፍርሃት ምንድን ነው ጌታዬ ጎንበስ ብለን እየሰራን አይደለም ወይ ብሎ ይጠይቃሉ። አይ የመጨረሻ ለጥ በሉ ነው የሚባሉት። ለጥ በሉ እንጂ እና ለጥ በሉ ነው የሚሆኑት እነኚህ ያ ነገር ሲወራባቸው። ኦሮሚያ ውስጥ አሁን እየሆነ ያለው ሽመልስ ደመላሽ ቡድን አብይን ሊገሉ አሰቡ ከተባለ አንደኛ ወንጀለኞቹ ናቸው እነኚህ። አብይ ምስኪን ሆኖ ወይ ምስኪን ሆኖ እየቀረበ ነው ወደ ህዝብ። ሁለተኛ እነኚህ ደግሞ ምንም አያደርጉም ማለት ነው። ከዚህ በኋላ ለጥ ብሎ ለአብይ ድሮም አህያ ናቸው። አሁን ደግሞ የባሰ ምንድነው ከዚህ ከአህያ ይሄ ወደለ የሚባለው በጣም
እንትን በቃ ብዙ ተሸክሞ መሄድ የሚችል አህያ እነዛ እንደሆኑ ያደርጋል። ስለዚህ አብይ ይቀጥላል ማለት ነው። እነኚህም ስራቸውን ይቀጥላሉ። አብይ ስራውን ይቀጥላል፣ ግድያውን ይቀጥላል፣ የማስገደሉንም ይቀጥላል። አንዱ ይሄ ነው። ሶ አት ዘ ኤንድ ኦፍ ዘ ዴይ የጽምዶም አብቹን የመግደል ፕላናቸው አንደኛ በህዝብ ዘንድ አብይ በቃ ምስኪኑን ሰው ሊገሉብን ነው አሁንም ወንጀለኞቹ ምናምን እንዲባልለት አብይ ያንን ይፈልጋል። አብይ ዞሮ ዞሮ የህዝብ ድጋፍ ነው። አሁን ጫወታው የህዝብ ድጋፍ ነው። እዚህ ላይ አሁን ምንድነው ማንሳት ያለብን? ከዚህም በፊት ይሄ ሊገሉኝ ነው የሚባል ጉዳይ አብይ ምንድነው መቼ ነው የጀመረው? አብይ ሊገሉኝ ነው ብሎ በየጊዜው የሚያወራ ነገር ከየት ይጀምራል የሚለው ትንሽ ገፋ እናድርግ። አብይ አህመድ ሊገሉኝ ነው ብሎ ማውራት የጀመረው ኦሮሚያ ስመደብ አብይ አህመድ ከፌደራል ተባሮ ለማ መገርሳ ወደ ኦሮሚያ አምጥቶ ሲመድበው ከመደበው ቀን ጀምሮ ሊገሉኝ ነው እንደዛ ይላል። ዝርዝሩን እንወስድ። ሊገሉኝ ነው የተባለበት ሁኔታዎቹን ሊዘርዝር። መጀመሪያ ጊዜ ለማ መገርሳ ከሶማሌ ክልል የተፈናቀሉ ዜጎችን ሂድና ሀረር አካባቢ አይተና ብሎ ለማ ላከ። ያኔ እኔ የመንግስት አካል ነበርኩኝ። እንጽፋለን ፌስቡክ ላይ። በነገራችን ላይ ያኔ የምጽፍበት ፌስቡክ አብይ ራሱ ነው ያጠፋብኝ። ከዛ እንጽፋለን እኛ የመንግስት አካልም ነን። እዛ ወደዛ ተላከ አብይ። ከዛ ሳይመለስ ድሬዳዋ ነበር ተደውሎ እነ ጌታቸው አሰፋ አብይን ሊገሉ ሞከሩ፣ ግድያ ሙከራ ተደረገበት ተባለ። አስቡት። ያኔ አብይ አህመድ የኦሮሚያ የኦፒዲዮ ጽህፈት ቤት ኃላፊ ነው። ለማ መገርሳ ነው የኦሮሚያ ክልል ፕሬዝዳንት። ለማ ላይ ግድያ አልተሞከረም። ያም ተጽፏል። ለማ አንድ ቀንም ሊገሉኝ ነው ወያኔዎች ምናምን ብሎ ጻፉልን አላለም። ይሄኛው ሊገሉልኝ ነው አለ። ጻፍን ያኔ ባይዘው እኔ ጽፌ ያለው ታየም ጽፏል። ብዙ ካድሬዎች አብይን ሊገሉ ነው ምናምን ብለን ጻፍ። እውነት መሆኑን አላጣራንም። ነግታችሁ ያንን ሞክሯል? እርግጠኛ ነኝ አልሞከሩም። የለም እንደዛ አንድ በሉ። ሁለተኛው ወደ ቤት የገባው መኪናዬን ስነዳ በእንትን ከኋላ እየተከተሉኝ ነበር ጌታቸው አሰፋ ብሎ አንድ ቀን ሊገሉኝ ያሰቡ በፍጥነት ነድቼ ቤቴ የገባው ብሎ ነገረን። እንዴት አመለጥክ? በፍጥነት ምናምን። ኧረ በቃ አንተ ጎበዝ ምናምን ጻፍን ባዜ ፌስቡክ ላይ። ቀጠለ ይሄ ነገር ሊገሉኝ ነው የሚባለው። ከዛ ደግሞ አንድ ቀን እዛ በኦፒዲዮ ጽህፈት ቤት ህንፃው ትንሽ ራቅ ብሎ ጉምሩክ ህንፃ አለ እና ጉምሩክ ህንፃ ላይ ጌታቸው አሰፋ ስናይፐር ጠምደው አብይ የኦፒዲዮ ጽህፈት ቤት ውስጥ ሲገባ ሊገሉት ነው። እዛ ላይ ከአናቱ ላይ በስናይፐር አስቀምጧል እና ቢሮ መግባት ሁሉ ፈራ አብይ። የኦሮሚያ የኦፒዲዮ ጽህፈት ቤት ነው ይሄ። ጉምሩክ ህንፃ ላይ የተደቀነ እንትን ስናይፐር አለ ተባለ እና ለማ ራሱ ግራ ገብቶት ማንም እኔን እኮ ሊገሉኝ ያሰቡም የሞከሩም የሉም
ብሎ ያ ጉምሩክ ህንፃ ላይ ቼክ ሲደረግ ምንም የለም። አይ እንትን ብለዋል ብሎ አብይ ያንን እንትን አደረገ። እንደምታስታውሱት ይሄንን እንዳው ታዬ ሚዲያ ላይ ተናግሯል። ይሄንን እኛ ደግሞ ጽፈናል ፌስቡክ ላይ። ወይኔ አብይን ያኔ እንግዲህ ነምበር 2 ይባላል አብይ ነምበር 1 ነምበር 2 ምናምን ነምበር 1 ለማ ነው፣ ነምበር 2 አብይ ነው። እንዲህ ነምበር 1ን መግደል አይፈልጉም። ነምበር 2ን ብቻ ለምንድን ነው መግደል የሚፈልጉት? በቃ ሁልጊዜ ሊገሉት ነው። ጽፈናል። ታየም ወጥቶ ሚዲያ ላይ ሁሉ አብቹ ሊገሉ ነው ጉምሩክ ህንፃ ላይ ስናይፐር አድርጎ ምናምን። ከዛ በኋላ ይሄ ነገር በዛ። ሊገሉኝ ነው ይላል አብይ። በቃ ሊገሉኝ ነው ምናምን ይላል። አሁን ይሄ ነገር ሲበዛ እኔ ታዬ ደረጀ ገረፋ ሆነን ለምንድን ነው ወደ ቡራዩ ወጣ የማትሉት? በቃ አዲስ አበባ ውስጥ እናንተን መግደል የሚፈልጉ ከሆነ ወደ ኦሮሚያ ወጣ ብላችሁ በቃ እዛ አካባቢ እንዳትገደሉ በኦሮሚያ ፖሊስ በልዩ ኃይል በምናምን ራሳችሁን ለምንድን ነው የማትጠብቁት? ይሄ አዲስ አበባ በጣም ውስብስብ ስለሆነ እንግዲህ እኛ እነኚህ ሰዎች መሞት የለባቸውም፣ ኢትዮጵያ ነፃ መውጣት አለባት ከወያኔዎች ብለን የምናስብ ሰዎች ነን። ወጣ በሉ ወደ ቡራዩ እዚህ ውስጥ ከምትሞቱት ምናምን ብለን ሊገሉኝ ነው ይላል። ከዛ እነሱ አብይ ይህንንም ደግሞ አልተቀበለም። ለማ አይሆንም፣ እንዳውም ሴፍ የሆነው አዲስ አበባ ነው አለ ለማ። እርግጠኛ የምናገረው ማንም ሰው አዲስ አበባ ነው ሴፍ ለኛ። ወያኔዎች አዲስ አበባ ውስጥ እኛን አይነቁም፣ እንደዛ የሚባል ነገር የለም ብሎ 100% እርግጠኛ ሆኖ የሚናገረው ለማ ነው። ያው አብይ ሊገሉኝ ነው ስላለ አሜሪካም ጠፍቶ ከሚስቱ ጋር አሜሪካ ሲኖር ነበር። እሱን ተናግሬያለሁ። እና ይሄ ሊገሉኝ ነው የሚባል በኋላ ወደ የመስቀል አደባባይ ቦምብ ፍንዳታ ተደረገ። ሊገሉኝ ነው የተባለው እና የቀንጅቦች ሊገሉኝ ነው ተብሎ ስቅስቅ ብሎ ሊገሉኝ ነው ተባለ። የኢትዮጵያ ሕዝብ ኦሮሞ ሕዝብ እንዴት አባቱ ወያኔ አብይን ይገላል እንዴት ተብሎ አብይ ያንን ፍሬም ያደረገው ሊገሉኝ ነው። የኢትዮጵያ ሕዝብ ስቅስቅ ብሎ ጥሩ መሪ አግኝተን 1 ዓመት እንኳን ሳንጨርስ እንዴት ሞትብናል? ስቅስቅ ሁላችንም አልቅሰናል። በነገራችን ላይ ሁላችንም የቀንጅቦች ሊገሉት ምናምን ተብሎ ግን ድራማው ዲቴል ነው። ሰሞኑን አቀርብላችኋለሁ። ይሄንን መስቀል አደባባይ የቦምብ ፍንዳታው ከጅምሩ እስከ መጨረሻው ሰሞኑን ጠብቁ። ግን ኦቨርኦል ድራማውን ብቻ ተናግሬ ነው ሊገሉኝ ነው የሚባለው ብቻ ተናግሬ ሌላ ሊገሉኝ ነው ፕሮጀክት ነው።